ሰላም ጤና ይስጥልኝ የተወደዳችሁ የኪነ ጥበብ ቤተሰቦች፣ ዛሬ የግጥም ሙያዊ ቃላት በሚል ርዕስ ክፍል 6 የስነ ግጥም ትምህርታችንን ይዘንላችሁ መጥተናል። ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። መልካም ጊዜ። የግጥም ሙያዊ ቃላት ስንል በግጥም ውስጥ የሚገኙ የግጥሙ የጀርባ አጥንት የሆኑትን ቃላት ነው። የግጥም ሙያዊ ቃላት ግጥሙን ግጥም የሚያሰኙና ግጥሙ ግጥም ሆኖ ራሱን ችሎ እንዲቆም የሚያግዘው ነው። ከአንድ ግጥም ውስጥ የተወሰኑት ቢጎድሉ ያ ግጥም ግጥም ለመባል ይቸገራል። ስለዚህ የግጥም ሙያዊ ቃላት ሊቀሩ የማይችሉ መሆናቸውን በጥቂቱ እንረዳለን። ለመሆኑ እነማን ናቸው የሚል ጥያቄ ይዘን አንድ በአንድ ስናያቸው መልሱን እናገኛለን። ተከታተሉ። ሐረግ የግጥም ግማሽ ሆኖ በአንድ ትንፋሽ የሚነበብ ነው። ይህ ማለት የአንድ ስንኝ እኩሌታ ማለት ነው። አንዳንድ ጊዜ ግን በገጣሚው ስልት ላይ ተመርኩዞ አንድ ሐረግ ብቻውን ስንኝ ሆኖ ልናገኘው እንችላለን። መነሻና መድረሻ ሐረግ በማለት ሁለት ቦታ ከፍለን ስናየው በስንኝ መጀመሪያ ላይ የሚገኘው መነሻ ሲሆን መድረሻ ሐረግ የምንለው ደግሞ በስንኙ መጨረሻ ላይ የሚገኘው ነው። ለምሳሌ ይህንን ግጥም ተመልከቱት። ይህ ግጥም በሁለት ስንኝ ውስጥ አራት ሐረጎች አሉት። በመጀመሪያው ስንኝ መነሻ ሐረግ የሚሆነው የምኞት ሜዳ ሲሆን መድረሻው ደግሞ ልጓም አልባ ፈረስ የሚለው ነው። ሁለተኛው ስንኝ ውስጥም መነሻ ሐረግ የሚሆነው ይጓዛል ሳይታክት የሚለው ሲሆን ጎህ ሲቀድ ለመድረስ የሚለው ደግሞ መድረሻ ሐረግ እንለዋለን። ስንኝ የምንለው የግጥም አንድ መስመር ነው። አንድ ግጥም አነሰ ቢባል ሁለት ስንኝ ሊኖሩት ግድ ይላል። አለበለዛ አረፍተ ነገር ወይም ደግሞ ሐረግ ሆኖ ነው የሚቀረው። ሆሄ በግጥም ውስጥ የሚገኝ ማንኛውም ፊደል ነው። ግጥም ያለ ሆሄያት በቃል ብቻ ይቀራል እንጂ መጻፍ አይቻልም። ስለዚህ አስፈላጊ መሆናቸውን በጥቂቱ እንረዳለን። ቤት መታ የምንለው በስንኝ ውስጥ የመጀመሪያው ስንኝ ተሳክቶ ሲያልቅ ወይም በስንኞቹ መጨረሻ ላይ ያሉት ሆሄያት ተመሳሳይ ሆነው በአራት ነጥብ ሲያልቅ ቤት መታ ይባላል። ይህ ማለት የመጀመሪያው ስንኝና ሁለተኛው ስንኝ የመጨረሻው ሆሄ ወይም ደግሞ ፊደል ሲመሳሰልና ሲጣጣም ማለትም በምጣኔ ተሳክቶ ሲጨርስ ማለት ነው። ቤት መምቻ ቃል ከቃሉ እንደምንረዳው የመጨረሻው ስንኝ ተሳክቶ ሲያልቅ እናም በአራት ነጥብ ሲደመደም ማለትም ሐሳቡን ሲጨርስ ወይም ደግሞ ሲያገባድድ የሚገኘው የመጨረሻው ቃል ነው። ቤት ደፋ ስንል የመጨረሻው ስንኝ ተሳክቶ ሲያልቅ ማለትም ከመጀመሪያው ስንኝ ጋር ተሳክቶ የመጨረሻው ሆሄ ተመሳሳይ ሲሆን ቤት ደፋ እንለዋለን። ቤት መድፊያ ቃል ማለት ደግሞ የአርኬው ወይም ደግሞ የአንጓው የመጨረሻው ስንኝ የመጨረሻ ቃልና ሆሄ ነው። ይህንን ከቃሉ እንረዳዋለን። አርኬ ወይም ደግሞ አንጓ ስለ አንድ ጉዳይ ብቻ የሚናገር የግጥም አንቀጽ ነው። ይህ ማለት ከግጥም ውስጥ ስለ አንድ ሐሳብ ብቻ የሚናገረው ክፍል ነው። ለምሳሌ ይህንን ግጥም ተመልከቱት። ቤት ፈረሰ። ቤት መምቻና ቤት መድፊያው ስንኝ በተለያየ ሆሄያት በአራት ነጥብ ሲደመደም፣ ይህ ማለት የመጀመሪያውና የመጨረሻው ሆሄ ሳይጣጣም ሲቀር። ቤት በግጥም ስንኝ መጨረሻ ላይ የሚገኘው ሆሄ ወይም ደግሞ ድምፅ ቤት ይባላል። ምጣኔ ማለት በግጥም ውስጥ የቀለማትን መጠን መለኪያ ዘዴ ነው። ማለትም በስንኙና በሐረጎቹ ውስጥ የሚገኝ የቀለም ቁጥር ነው። ቀለም በግጥም ውስጥ የሚገኙ ሆሄያት በተለየ ተረግጠው ወይም ደግሞ ጠብቀው የሚነበቡ ሆሄያት ቀለም ይባላሉ። በዛሬው ትምህርታችን ምጣኔና ቀለምን ምንነታቸውን ብቻ ነው ለመረዳት የሞከርነው። ሌላ ጊዜ ግን በስፋት እናያቸዋለን። ቻናላችንን ሰብስክራይብ እያደረጋችሁ ሐሳብ አስተያየት ካላችሁ ጻፉልን። በመጨረሻ ደግሞ ይህንን መጽሐፍ እንድታነቡት ጋብዛችኋለሁ። መጽሐፉን እጅግ ልትጠቀሙበትና ሊጠቅማችሁ የሚችል ቻናላችን ላይ በፒዲኤፍ ታገኙታላችሁ። ለዛሬ በዚህ ብቃን። ከክፍል 7 ጋር እንገናኛለን። ቸር ያቆየን።